አንድ የትዳር አማካሪ ይህንን ሲናገር ሰማሁ። ሚስቶች 24 ሰዓት ለባሎቻቸው ለሴክስ ወይም ለግንኙነት ዝግጁ መሆን አለባቸው ይልና ምክንያቶቹን ከዘረዘረ በኋላ አንድ ወንድ የነገረውን ይገልጻል። ምንድነው? ከባለቤቱ ጋር ረጅም ጊዜ አብረው በትዳር ቆይተዋል፣ ግን ሁልጊዜ ለሴክስ በሚጠይቃት ጊዜ ደስተኛ አትሆንም። ስለዚህ ከሰራተኛቸው ጋር ለረጅም ጊዜ ለ4 ዓመት ያህል ምን የመሰለች ሚስቱን አስቀምጦ ይተኛ ነበር። በዚህ ደስተኛ አይደለሁም፣ ግን ጭቅጭቅን አቮይድ ለማድረግ ብዬ የማደርገው ነው። እናንተ በዚህ ውሳኔ ምን ታስባላችሁ? ዛሬ እኛ እንደ ሴክሹዋል ሄልዝ ላይ ወይም ስነ ርካቤ ጤና ላይ እንደሚሰሩ ዶክተሮች የምናገኛቸውን ፕራክቲካሊ የምናያቸውን ታካሚዎች አንስተን በብዛት በሴቶች ላይ የሚከሰት ኦልሞስት ከ40% በላይ ሴቶች ላይ የሚከሰት ነው የሴክስ ፍላጎት ማነስ ወይም አለመኖር አንስተን ችግሩ ምንድነው፣ ምክንያቱ ምንድነው፣ መፍትሄዎቹ ምንድነው የሚለውን እንወያያለን። ዛሬ ያለሁት ከዶክተር ሸምሴ ጋር ነው። ዶክተር ሸምሴ ሴክሹዋል ሄልዝ ኤክስፐርት፣ የአፔክስ ሴክሹዋል ሄልዝ ክሊኒክ መስራች እና በጀነራል ሰርጀሪ ደግሞ አሲስታንት ፕሮፌሰር ነው። ዶክ እንግዲህ እንደሰማ ነው ይሄን ጉዳይ እንዴት ታየዋለህ? እውነትም ሚስቶች እሺ ማለት አለባቸው ብለን የምንፈርጀው ነገር ነው ወይም እምቢ ማለት የለባቸውም የምንለው ነገር ነው? ይሄ ጉዳይ እንዴት ነው? ያ ታሪኩን እኔም በከፊል ሰምቼዋለሁ፣ አይቼዋለሁ። ወዲያው እንደውም ለአንተ ነው ሼር ያደረኩልህ ቪዲዮን አይቼዋለሁ። እና ያ አሁን ፊሜል ሴክሹዋል ሪስፖንስ ስናይ የሴቶች እንዴት ነው ለሴክስ ያላቸው ሪስፖንስ የሚለውን ስናይ የተለያየ ፌዝ አልፏል። በሕክምናው ራሱ እንዲሁ በቀላሉ እንዲያርጊ እንዲህ ማለት አለባት ብለን የምንለው ሲምፕል ነገር አይደለም። ኮምፕሌክስ እና ዳይናሚክ ነው ማለት በየህይወት ዘመኗ በምታሳልፈው የእድሜ እርከን በምትወልድ በምትታረስ ጊዜ ሁሉ የሚለያይ ዳይናሚክ እና እንደገና ደግሞ ኮምፕሌክስ ነው፣ ወይም ቀላል ነገር አይደለም። እንደ ወንዶቹ ብዙ ወንዶች ራሳቸውን እንደ ሴቷ እንደነሱ እንድትሆን ያስባሉ ማለት ነው። እነሱ ፍላጎት ስላላቸው እሷም አውቶማቲካሊ ሊኖራት ይገባል ብለው ያስባሉ። ወይም ደግሞ እሷ ዲክላይን በምታደርግበት ጊዜ ፍላጎቷ አነስተኛ በተለይ ዝግጁ በማትሆንበት ጊዜ ምን ያስባሉ? ወይ አትወደኝም ብለው ያስባሉ፣ ወይ ደግሞ እኔ ጋር ችግር አለ ብለው ያስባሉ። ስንፈተ ወሲብ ስላለብኝ ነው ወይም ደግሞ ምን ሆኜ ነው ብለው ወይ ራሳቸውን ይወቅሳሉ ወይ እሷን ይወቅሳሉ ማለት ነው። አብዛኞቹ በሚያሳዝን መልኩ አይነጋገሩም። እኔ ከዚህ ራሱ ኮሜንት የምረዳው ሁለቱ ብዙ የተነጋገሩና መፍትሄ ፍለጋ ብዙ ርቀት የሄዱ አይመስለኝም። በዚህ ዙሪያ ለምንድን ነው መጀመሪያው ነው እና እንደዛ ነው። እና ፊሜል ሴክሹዋል ሪስፖንስ ስናይ ፌዞች አሉት። ኢቭን በሕክምናው ራሱ ድሮ የሚባለውና አሁን የሚባለው ኢቮልቭ ያደርጋል ከጊዜ እውቀታችን እየሰፋ ሲሄድ ስለ ፊሜል ሳይኮሎጂ፣ ፊዚዮሎጂ ብዙ ነገር እያወቀን በሄድን ቁጥር አድማሳችን እየሰፋ ነው የሚመጣው። መጀመሪያ የሚባል የነበረው ለምሳሌ ማስተርስ ኤንድ ጆንሰንስ ፊሜል ሴክሹዋል ሪስፖንስ ሳይክል 4 ነበር የሚያስቀምጠው። የመጀመሪያው ዲዛየር ፍላጎት ነው። ፍላጎት ደግሞ ስፖንታኒየስ ወይም ደግሞ በራሱ ጊዜ የሚመጣ አምሮት ማለት ነው። ከዛ አራውዛል ወይም መነቃቃት፣ ከዛ በኋላ ኦርጋዝም፣ ከዛ በኋላ ሪዞሉሽን። እነዚህ ቃላት በአማርኛ ምን ማለት ነው? የመጀመሪያው ፍላጎት ነው። ሁለተኛው መነቃቃት ነው። መነቃቃት ሲባል ለወንዶች ብልት መቆም እንደምንለው፣ ለሴቶች ደግሞ የማፀን አካባቢ እርጥበት መኖር፣ ዝግጁ መሆን፣ ወፈር ማለት፣ እነዚህን አራውዛል እንላቸዋለን ወይ መነቃቃት እንላቸዋለን። ከዛ በኋላ ከአራውዛል በኋላ ምንድነው? ኦርጋዝም ነው። ግንኙነቱ ይጀምራል። ኦርጋዝም ወይም ደግሞ ሳቲስፋክሽን ወይ እርካታ ጫፍ ይደርሳል። ከዛ በኋላ ለተወሰኑ ደቂቃዎች ያህል ደግሞ ሪዞሉሽን የምንለው የእረፍት ጊዜ የምንለው ይኖራል ማለት ነው። ይሄ ነበር የሚታሰበው ድሮ። ስለዚህ ዲዛየር ምን ተብሎ ይታሰብ ነበር? ስፖንታኒየስ ወይም ደግሞ በቃ የመጀመሪያው ስቴፕ ነው። ፈልጋ ስላልፈለገችኝ ነው እንጂ ካልፈለገችኝ ያቆማል። አንዳንድ ወንድ በቃ አልፈለገችኝም ብሎ ማለት ነው። አሁን በኋላ ላይ ስንመጣ ማሻሻያዎች አሉት። ማስተርስ ኤንድ ጆንሰን ኢቮልቭ አረገ ማለት ነው። ከዛ ካፕላን የሚባል ሞዴል መጣ፣ ትራይፌዚክ። አይ ሪዞሉሽን ተውትና ፍላጎት፣ መነቃቃት፣ ከዛ እርካታ ነው፣ ሪዞሉሽን የሚባል የለም ማለት ነው። ከዛ ሳይንስ እያደገ ሲመጣ ይሄ ነገር ሞር ኮምፕሌክስ መሆኑን ተረዳ ማለት ነው። ሴቶች 2 አይነት ዲዛየር አላቸው፣ 2 አይነት ፍላጎት አላቸው። አንደኛው ስፖንታኒየስ ወይም ደግሞ በራሱ አምሮት
ዛሬ አምሮኛል ብላ እሷ ጥያቄ ልታቀርብ ትችላለች፣ ወይም ደግሞ እሱን ወደ ሙድ ውስጥ ልታስገባው ትችላለች። ያንን ስፖንታኒየስ ወይም ደግሞ በራሷ ጊዜ የመጣ ፍላጎት እንለዋለን። ሁለተኛው ሪስፖንሲቭ ዲዛየር አለ። አሁን ይሄ ባሰንስ ሞዴል ኦፍ ፊሜል ሴክሹዋል ሪስፖንስ ሌተስት የሚባለው በቅርብ ጊዜ በጥናቶች የሚደገፈው ይሄ ነው። እዚህ ላይ ምን አለገ ማለት ነው? ሴቶች ሁለት አይነት ምላሽ ነው ያላቸው። አንደኛ በራሳቸው ይፈልጋሉ፣ ፈልገው ወደዛ ግንኙነት ሊያመሩ ይችላሉ። ሁለተኛ ግን ሪስፖንሲቭ፣ መጀመሪያ ደክሞኛል አልፈልግም ዛሬ ሙዲ አይደለም ልትል ትችላለች። ነገር ግን ሪስፖንሲቭ ማለት እሱ ጥሩ ነገር ሲያጫውታት፣ ጥሩ ቦታ ሲነካካ ቀስ እያለች ወደ አራውዛል ትገባለች። አራውዛል ማለት መነቃቃት ውስጥ ትገባለች። ከተነቃቃች በኋላ ፍላጎቱ የሷ ይሆናል። እንዲያውም ከዛ በኋላ ብታቆም ልትናደድበት ትችላለች። ስለዚህ ሪስፖንሲቭ ዲዛየር መጣ። አብዛኛው ጊዜ እንደውም ሪስፖንሲቭ ነው የሴቶች። ብዙ ባለትዳሮች እንደውም በዚህ አጋጣሚ ኖ ማለት ኖ በሚለው አትውሰዱት፣ ላይክ ሌላ መንገድ ሞክሩና ይመጣል። ያ ደግሞ ከባድ ስራ ሊሆንባቸው አይገባም። ምክንያቱም ሴቶቹ እንደዛ ስለተፈጠሩ ነው እንጂ በምርጫቸው እንደ ወንዶቹ እንደኛ ፈልገው ወደዛ ቢገቡ ደስ ይላቸዋል። ግን አብዛኛው ሴት ግን እንደዛ እንዳልሽው ነው። አብዛኛው ሴት ሪስፖንሲቭ ዲዛየር ነው ያለው። ወይም ሪስፖንሲቭ ዲዛየር ስንል ምን ማለት ነው ተመልካቾቻችን? መጀመሪያ ሞድ ውስጥ ባትሆንም አንተ ሞድ ውስጥ አስገብታት ከዛ በኋላ ፍላጎቷ ይመጣል ማለት ነው። ስለዚህ የቤሰንስ ሞዴል ኦፍ ፊሜል ሴክሹዋል ሪስፖንስ ምን አካተተ? መጀመሪያ ኢንቲሜሲ ነው አለ። ኢንቲሜት ካልሆነች፣ ካልተቀራረብክ፣ በኢሞሽን በአንጎል ለአንጎል ካልተናበብክና ከውሎ ጀምሮ ያለው ነገር ጥሩ ካልሆነ ወደ እንትኑ ለመግባት ያስቸግራል። ለዛ ነው አንዳንድ ሰዎች በነገራችን ላይ ማታ ጥሩ ነገር ሲያስቡ አንዳንድ ወንዶች የሚያደርጉ ከጠዋት ጀምሮ ጥሩ ቴክስት ይልካሉ፣ የደወሉ የሆነ ነገር የሙሉ ቀን ጉዳይ ነው፣ የረጅም ጊዜ ጉዳይ። ያ ኢንቲሜሲ ነው ማለት ነው። ስለዚህ ኢንቲሜሲ ይቀድማል አሉ ማለት ነው። which is ትክክል። ከኢንቲሜሲ በኋላ ምን ይመጣል? አሁን ኢንቲሜሲው አለ፣ ቅርርቡ አለ፣ ምን አለ። ከዛ አራውዛል ውስጥ እንድትገባ ያደርጋታል ወይም እንድትነቃቃ ያደርጋል። ከተነቃቃሽ በኋላ ፍላጎቷ ይመጣል ማለት። ፍላጎቷ ከመጣ ወደ ግንኙነት ውስጥ እስከ መጨረሻው ይገባሉ። ከዛ እርካታ ይመጣል። ከዛ በኋላ ያው ሪዞሉሽን ነው ማለት ነው። ስለዚህ ምን ሆነ ማለት ነው? አሁን ኦርደሩ ከመነቃቃት በኋላ ፍላጎት አለ። አሁን ድሮ የሚባለው ሁልጊዜ ፍላጎት የመጀመሪያው ስቴፕ እና የመጀመሪያው ነበር የሚባለው። ግን ጥናቶች፣ አዳዲስ ጥናቶች ግን ያሳዩት ምንድነው? ፍላጎት ከመነቃቃት በኋላ እንደውም አብዛኛው ሴቶች በተለይ ትዳር ላይ ሲሆኑ ከተነቃቁ በኋላ ወደ ነገሩ ይሄዳሉ ማለት ነው። ስለዚህ ስቴፑ አንደኛው ይሄ ነው ማለት ነው። ስለዚህ ምናልባትም መነሻ ላይ ያቀረብሽው ሰው ላይ ይችን የተረዳ አይመስለኝም። ይሄንን ሂደት ቢረዳ ኖሮ መጀመሪያ እንደሚያደርገው ኮሚኒኬት ነው የሚያደርገው። ወይም አርጎ ሊሆን ይችላል። አርጎ ሞክሮ ከጨረሰ ግን የወሰደው አማራጭ ግን ትክክል አይደለም። ዞሮ ዞሮ ምንድነው የመጀመሪያው ስቴፕ? ኢንቲሜሲ ነው ወይም ቅርርብ ነው ብለናል። ኢንቲሜሲ ደግሞ አንዱ ኮሚኒኬሽን ነው። እኔ የምፈልገው አለ፣ እሷ የምትፈልገው አለ። ከዛ ሚስማሽ ይመጣል ማለት ነው። ኮሚኒኬሽን ስንል ግን በጣም በቃ ይሄ መግባባት፣ አውጥቶ ማውራት የኛም ሀገር ብቻ አይመስለኝም፣ ሁሉም ሀገር ላይ ያለ ነው። ይሄ በግልጽ ማውራት ምንም ያህል አስፈላጊ መሆኑን ብናምንበትም ግን እንደዚህ አውርቶ ሄዶ ይሄን ነው የምፈልገው ብሎ ምናልባት ሴቶች ላይም ሰልፊሽ የመሆን ስለሚመስላቸው ይሆን ይሄን ነው የምፈልገው ብሎ ለባል መናገር በጣም የተለመደ አይደለም። እንደውም እቺን ስተዲ ሳያት ያጠኑበት መንገድ የ10,000 ኦርጋዝምን እንደዚህ እያዩ ቁጭ ብሎ እያዩ ነው ሪከርድ አድርገው ከማሽን ጋር አገናኝተው ያዩትና ያንን ጊዜውን እርግጠኛ ባልሆንም ግን አይ ቲንክ 1979 ምናምን አካባቢ የተጠና በ1996 ነው የወጣው። ያ ታይም ላይ ራሱ በጣም ታቡ ነበር ለማውራት የማይወራበት ጉዳይ ስለነበረ ማለት ነው። ከዛ በኋላ ግን ከወጣ በኋላ ምን ያህል ብዙ ለውጥ እንዳመጣ ሪሰርቾችም ከዛ በኋላ እንደተሰሩ ምናይ ነውና ይሄንንም ተመልካቾቻችንም ይሄንንም የምናነሳበት አንዱ ነጥብ ሁልጊዜ የምናያቸው ኢሹዎችን አንስተን ነው። በመሃል ላይ እናነሳለን የገጠሙን
ባለፈውም ሼር ስታደርገኝ ነበር። እንደውም ብዙ አሉ። ምን መሰለሽ አሁን እኔ አንድ ታካሚ ያለኝ እንድትገምልሽ ጥሩ ስለሆነ ነው አባባሉ። እኛ ሀገር ብዙ ሪሊጂየስ ሰው አለ፣ ግን አብዛኛው ሂፖክራት ነው አለኝ። ለምን ስለው ብዙ ሰው ውጫዊ እንትኑና ሪል ፊልም ያደረገው አንድ አይደለም። ለምሳሌ አሁን ፌክ ኦርጋዝም እኛ ሀገር ኦፍ ኮርስ አሁን ያው ሰው ማንነትን ለመግለጽ እንዳይጠቁም ብለን እንደብቀዋለን እንጂ በቅርብ ጊዜ እንኳን ያየዋቸው ሴቶች እኔ ሲመሽ አለቅሳለሁ አለች። ለምን ያመኛል፣ ምንም ደስታ የለኝም፣ ለሱ ብዬ ነው ግንኙነት ማድረገዋል። ግንኙነት ሳረግ ግን በጣም ደስተኛ እንደሆንኩ በጣም ፌክ አድርጌ ነው ማድረገዋል እና ደስተኛ እንደሆንኩ ነው ማድረገው። ስለዚህ ኮሚኒኬሽኑ ምን ማለት ነው? አሁን እኛ ሀገር ቨልነራቢሊቲ በቃ አያውቀውም፣ ኮሚኒኬት አያረጉም ማለት ነው። ስለዚህ ምንድነው ኮሚኒኬሽን ቬሪ ኢምፖርታንት ነው ስንል እኛ ሀገር አብዛኛው ሰው ግድግዳ ይሰራል መጀመሪያ በባሉና በሚስቱ። ያው ከባህልም ከሃይማኖትም ተጽዕኖ ይኖረናል፣ ግን ግድግዳ ይሰራል። ቨልነራብል መሆን አይፈልግም ወይም ደግሞ እሷም አትፈልግም። ለምሳሌ ይሄንን ብነግረው ምን ብላ ታስባለች? ሊፈታኝ ይችላል፣ ሌላ ሊደረብ ይችላል። አዎ በቃ ይሄ ነው ወይ ህይወት ብሎ በቃ ሊል ይችላል። አሁን አንድ ሰው ተቀበለኝ የምለው እኔ ቨልነራብል ሆኜ ያንን ቨልነራቢሊቲ ካልተጠቀመብኝ ነው። የሆነ ሰው ሚስጥር የምትነግረው ለማን ነው? ለምታምነው። ለምንድን ነው የምታምኘው? ያንን መረጃ አንቺ ላይ ተጠቅመው ጉዳት እንደማያደርስብሽ ለምታውቂው ሰው ነው የምትሰጪው። አብዛኛው ባልና ሚስት ላይ ይሄ መኖር የለበትም ነበረበት ማለት የመጀመሪያው ነው ላይፍ ሼር ምክንያቱም በኋላ እኮ ሴክሱን ታዩና በኋላ በካንሰር በምናምን ነው ምን ሞት አይደል? እንሞታለና አዘ ኤንድ ኦፍ ዘ ዴይ የሆነ ሰው ድክመታችንን ማወቅ አለበት አይደል? ያንን የሚረዳንን ሰው በተወሰነ መልኩ ክፍተት ሲኖርብን ወንዱም ለምሳሌ እሱም የነገራት አይመስለኝም ባለታሪካችን ላይ ያነሳሽው። እኔም ያየኋት ከስተመር ብዙ ነው ማያቸው 37 ዓመት በትዳር ቆይተናል። ነገር ግን እሷስ ምን ትላለች ብዬ እኔ ሁሉንም ስለምጠይቅ እሷ ምን ትላለች ትነጋገሩበታላችሁ ወይ ሴቶች ነገር ማናወራም በዚህ ማይሏል ይሉሻል። ማለት ይሄን ያህል ነው የኛ ሀገር ባህል። ፈረንጆችም ጋር የለም ማለት አይደለም፣ ትንሽ ይሻላሉ። ያው ኦፍ ኮርስ እያደግን በመጣን ቁጥር አሁን ይሄም ወሬ የመጣው ያው ድሮ የዛሬ 10 ዓመት ይሄን ወሬ አታገኘውም ኢትዮጵያ ውስጥና ኢቮልቭ እያደረገ ይሄዳል ሁሉም ነገርና ምንድነው ኮሚኒኬሽን በጣም ጋፕ አለ እኛ ሀገር። ኮሚኒኬሽን ጋፕ አለ። ወንድም በራሱ አእምሮ ነው የሚያጠነጥነው ስለራሱ፣ እሷም ደግሞ እንደዛ ነው የምታጠረው። የሁለት ዓለም ሰዎች ነው የሚሆኑት እና ቢጋሩና ቁጭ ብለው ቢያወሩት አንደኛውን ባሪየር ወይም አንደኛውን መሰናክል ያልፉ ነበር ማለት ነው። ስለዚህ እንትን አለ ማለት ነው። የኮሚኒኬሽን ጋፕ አለ። የሴክሹዋል ኖሌጅ ወይም ደግሞ የስነ ርካቤ እውቀት ጋፕ በጣም ነው ያለው፣ በጣም ማለት ነው። በኋላ ላይ እናነሳዋለን። እና የሴቶች ፍላጎት እንደ ወንዶቹ አይደለም። 24 ሰዓት ተዘጋጅ ለማለት የሚከብድ ነው። ምክንያቱም በተለያየ ምክንያት አንድ ፍላጎት ሊወርድ ይችላል። ሁለት ደግሞ እሷ ፍላጎት ስላላወሩ ነው እንጂ ማትፈልግበት ምክንያት እያመማት ሊሆን ይችላል። እሱ የተደሰተ እሷ እያመማት ሊሆን ይችላል። አንድ ሰው ደግሞ የሆነን ባህሪ ደጋግመው ዘንድ ሪዋርድ ይፈልጋል። ይሄ ፓቭሎቪያን አይደል? በቃ አንድ ሰው የሆነ ነገር ያደርጋል፣ ሪዋርድ ያገኛል ወይም ደግሞ ማበረታቻ ያገኛል። ስለዚህ ያንን ምን ያደርገዋል? ይደግመዋል። የሆነ ሰው ደግሞ የሆነ ነገር ያደርጋል፣ ይቀጣል። ስለዚህ ምን ያደርጋል? ኔክስት ታይም አይደግመው አይደል? አእምሯችን የሚማረው እንደዛ ነው። ለምሳሌ እሷ ግንኙነት አረገች። ስታረግ ወይ ደስተኛ አይደለች፣ በግንኙነቱ እየጨረሰች አይደለም፣ እየረካች አይደለም፣ በተለያየ ምክንያት እሱም በኋላ እናነሳዋለን። ወይ ደግሞ እያመማት ነው። ስለዚህ ምንድነው ለእሷ ኢንሴንቲቭ ወይም እሷን ወደዛ የሚገፋፋት ነገር ምን አለ? በተቻላት መጠን ይሄን ህመምን አቮይድ ነው። ማናችንም ቢሆን ባዮሎጂካሊ ዋየርድ የሆን ነው አቮይድ ፔን ነው፣ አቮይድ ሰፈሪንግ ነው። ስለዚህ ሰፈር እያደረገች ከሆነ አቮይድ ታደርጋለች በተለያየ ምክንያት። ወይ በጣም ሪሊጂየስ ልትሆን ትችላለች፣ ወይ ደግሞ በጣም ወርካሆሊክ ልትሆን ትችላለች፣ ስራ ላይ በጣም የምታበዛ፣ ሃይማኖቷ ላይ በጣም የምታጠብቅ፣
ወይ ደግሞ በቃ በአጠቃላይ ቀጥታ ግጭት ውስጥ ሊገቡ ይችላሉ ማለት ነው። ስለዚህ አንዱ ምንድነው ቁጭ ብለው ካላወሩ የአንዱን ፐርስፔክቲቭ ካሽ የሁለት ሰውን ችግር ለመፍታት ያስቸግራል ማለት ነው። ትክክል። ማውራታቸው ደግሞ ወደ ችግሮቹን ለማውጣት ለመለየት ከዛም ደግሞ አልፎ እስቲ ምናልባት ሕክምና ሊያስፈልገው ይችላል የሚለውን ለመለየት ሊረዳቸው ይችላል። እነዚህ ነገሮች የምናነሳቸው እንዲሁ የሜንታል ሄልዝ ወይም የሳይኮሎጂ ብቻ አይደለም፣ ሳይንሳዊም ናቸው አይደለ? ምክንያቶቹን አሁን ለምሳሌ ከእያንዳንዱ ካነሳናቸው ከመነሳሳት ጀምሮ ከዛ ደግሞ የአሮዛለም ቢሆን የክላይማክስ መድረስ ወይም ኦርጋዝም ላይም ቢሆን ከነዚህ ውስጥ አንዱ ላይ ችግር ቢፈጠር እንደ ምክንያት ሊነሳ ይችላል። እስቲ ምክንያቶቹን ለይተን ምን ሊሆኑ ይችላሉ? ምክንያቶቹ እንደ ሴቷ እድሜና ያለችበት የህይወት ሁኔታ ይወሰናሉ። ለምሳሌ ብዙ ወንዶች የሚያነሱት ከትዳር በፊት አሪፍ ነበር ይላሉ። ከትዳር በፊት እጮኞች በየስንት ጊዜው ነው የሚገናኙት? በየቀኑ አይገናኙም። በሳምንት አንዴ እንደው ከቀረበ አይደል? በሳምንት አንዴ እሑድ ነው የተለመደው እኛ ሀገር። በሳምንት አንዴ ነው የሚገናኙት። ስለዚህ መነፋፈቅ አለ። ሌላስ ልጅ የለም፣ የቤተሰብ ኃላፊነት የለም፣ መውለድ የለም። ስለዚህ አንዱ ወንዶች እዚህ ጋር የሚያገኙትን እዛ ጋር መጠበቅ በራሱ ትክክል አይደለም። ኤክስፔክቴሽናቸው ሞጋውዳት የሚባላል አንድ ጉግል ይሁን ማይክሮሶፍት ላይ ለረጅም ጊዜ ሲሰራ የነበረ ሰው አሁን ወጥቶ በጣም ነው የሚያስተምር እና እሱ ምን ይላል? ሃፒነስ ኢዝ ኢኳልስ ቱ ኤክስፔክቴሽን ማይነስ ሪዛልት ይላል። ኤክስፔክቴሽንሽ በጣም ከፍ ካለ ኢቭን የጠበቅሽውን ያህል ብታገኝ ራሱ ደስታሽ ብዙም አይደለም። ግን ኤክስፔክቴሽንሽን ትክክል ካረግሽው ግን ሪዛልቱ የበለጠ ያስደስትሻል ማለት ነው። አንደኛው ይሄን ማኔጅ ማድረግ ያስፈልጋል፣ ኤክስፔክቴሽን ማኔጅመንት ነው። ሁለተኛው ሴቶች ካገቡ በኋላ ምንድነው የሚፈጠረው? አንድ ላለማርገዝ የወሊድ መከላከያ ይጠቀማሉ። የወሊድ መከላከያ ለምሳሌ ቾይስ የምንለው ማለት የሚዋጡ የወሊድ መከላከያዎች አሉ። እነሱ ፍሪ ቴስቶስትሮንን ይቀንሳሉ። የወሊድ መከላከያን እየጣልኩ አይደለም፣ ብዙ ያልተፈለጉ እርግዝናዎችን ለመከላከል ይረዳል። ግን ስሜት መቀዛቀዝ ላለባቸው ሴቶች አይሆንም። ስለዚህ የሚዋጡ የወሊድ መከላከያ ትጀምራለች። በቅድ ማርገዝ ስላለባቸው እንደዛ ትጀምራለች። ለምሳሌ ስትጀምር ፍሪ ቴስቶስትሮን ይቀንሳል። እሱ ቴስቶስትሮን የወንዶች ሆርሞን ነው፣ ነገር ግን በትንሽ መጠን ለሴቶችም ያስፈልጋቸዋል። ፍላጎታቸውን እንዲጨምር አንዱ ፍሪ ቴስቶስትሮን ነው ማለት ነው። ቴስቶስትሮኑ ሲቀንስ ፍላጎት መድረቅ ምናምን ይመጣል ማለት ነው። አንዱ ምክንያት መከላከያ ሊሆን ይችላል ማለት ነው። ሁለተኛው ደግሞ አገቡ፣ መከላከያ ቆመች፣ ከዛ ታረግዛለች። እርግዝና የሆርሞን መዘበራረቅ ይመጣል። የተወሰነ ትራይሜስተር የተወሰነ ወቅቶች ፍላጎቷ ይጨምራል፣ የሆነ ወቅት ደግሞ ፍላጎቷ ይቀንሳል። አንዱ የሆርሞን መለዋወጥ በእርግዝና ጊዜ ይመጣል። ከዛስ ትወልዳለች። ስትወልድ ምን አለ? ሴስ ከሆነ የሆዷ ጠባሳ አለ፣ ቁስል አለ፣ ኦፕሬሽን ያደረገችው የማደንዘዣው የምኑ ኢፌክት አለ እዚህ ሰውነቷ። ከሱም ወጥታ አንዳንድ ሰዎች እንደውም ትራውማቲክ ይሆንባቸዋል ሂደቱ ማለት ነው። ወይ በሴስ ነው ወይ በማፀን ነው የምትወልደው። በማፀን ስትወልድ ደግሞ ማፀን ሊተረተር ይችላል በራሱ፣ ወይ ደግሞ በጤና ተቋም ስትሄድ ያ እንዳይተረተር ተብሎ የማፀን በጎን በኩል ሊቆረጥ ይችላል። ኤፒዚዮቶሚ ማለት ስቲች በመባል የሚታወቀው። በጣም ጥሩ ስቲች እንደዛ ሊሆን ይችላል። እሱ ደግሞ ድኖ በጣም ቆይቶ እስኪመለስ ድረስ ጠባሳ ስለሚፈጥር ጠባሳው በግማሽ ሰዓት ሊያም ይችላል። አንዱ እሱ። ሌላስ ልጅ የወለደች ሴት ታጠባለች። ስታጠባስ ፕሮላክቲኗ ከፍ ይላል። ፕሮላክቲን ደግሞ ምንድነው? ፍላጎትን ያወርዳል፣ ይቀንሳል። ሌላስ ልጅ ማጥባትስ በራሱ የጉልበት ስራ የለው አለው። ድሮ ማታወጣው ጉልበት ይጠይቃታል። ከዛስ እንቅልፍስ ማታ ለማጥባት ለመቀየር ዳይፐር ትነሳ የለ? እኔ የምነሳለሁ የሚሉ ወንዶች ይኖራሉ። ጎበዝ ነው ለነሱ። ያ ግን ምን ለማለት ፈልጌ ነው? እንቅልፏ፣ ድካሙ፣ ኤፒዚዮቶሚው ይሄ ሁሉ ተጠቅላላ ወጥቶ
ሴክስ መጨረሻ አካባቢ የሚደረግ ነገር ይሆናል ማለት ነው። ፕራዮሪቲ እንትኑ ቀደም ተከተሉ ወደዛ ይሆናል ማለት ነው። ስለዚህ ይሄንን ወንዶች በዚሁ አጋጣሚ እንዲረዱ ነው። በእርግጥ አብዛኛው ወንድ ይረዳል። የመጀመሪያ 3 ወር 6 ወር ድረስ ይታገሳል። ይሄንን መረዳት ግን ያስፈልጋል ማለት ነው። እሷ አልፈልግም ስትል ብዙ ነገሮች እንዳሉ ያስፈልጋል። በነገራችን ላይ አትፈልግም ማለት ሴክሱን አልፈለገችም ማለት አንተን አትፈልግም ማለት አይደለም። አንዳንዴ ባይዘው ሶሻል ሚዲያ ጥሩ ነው ለብዙ ነገር፣ ግን አንዳንድ ሰው ምን ይላል አልፈልግህም ካለች አንተን ነው አልፈልግም ያለችው እንጂ ከሌላ ወንድ ጋር ትፈልጋለች አይነት ነገር የሚያወሩ አሉ። ይሄ የሚሆንበት ኬዝ የለም ማለት አይደለም። ግን ብዙ ጊዜ በፍቅር ተዋደው ተፋቅረው የገቡ ባለትዳሮችን ይሄ አይመለከትም ለማለት ነውና ስለዚህ ምንድነው በዚህ ምክንያት ሊቀንስ ይችላል፣ በሆርሞን ምክንያት። ሌላ ደግሞ ጭንቀት ካላት፣ ሌላስ እንደ ማንኛውም ወንድ ራሱ ስንፈተ ወሲብ እንደሚመጣበት ሴቶች ስንፈተ ወሲብ የሚያመጣባቸው ነገሮች አሉ። ለምሳሌ ሆርሞኗ የታይሮይድ ሆርሞኗ ከፍ ዝቅ ሊል ይችላል። የስኳር ሊኖራት ይችላል። ግፊት ሊኖራት ይችላል። የግፊት መድኃኒት፣ የጭንቀት መድኃኒት፣ የተለያየ ነገር ልክ እንደ ማንኛውም እንደ ወንዱም ስንፈተ ወሲብ የሚያመጡ ነገሮች እሷም ሊኖሯት ይችላሉ። ያንን መመርመርና ማወቅ ያስፈልጋል ማለት ነው። ከዛስ አሁን ልጅ ወለደች አደገ እንበል፣ በቃ የልጅ መውለድ ጊዜ አለቀ። ከዛስ ሜኖፖስ የሚባል ነገር ይመጣል። ያው ለወንዱም ችግር የለውም ማለት አይደለም፣ የወንዶችም በሌላ በሰፊ ማብራሪያ ስላብራራ ነው። ስለዚህ እሷ ደግሞ ምን ትገባለች? ሜኖፖዝ ይመጣል። ሜኖፖዝ ማለት ማረጥ የምንለው ማለት ነው። ስለዚህ በዛን ጊዜ ደግሞ ምን ይወርዳል? ኤስትሮጂን ይወርዳል። ኤስትሮጂን ሲወርድ ብልት መጠኑ ራሱ ውፍረቱ ይቀንሳል፣ ይደርቃል፣ ያማቸዋል፣ የሽንት ቧንቧ ኢንፌክሽን ይመላለሳል። በዚህ መሃል ሴክስ የሚባለው ነገር ትዝ አይላቸው። ስለዚህ እንዳለችበት የእድሜና የስነ ተዋልዶ ሁኔታ ፍላጎቷን የሚቀያየሩ ነገሮች ብዙ ናቸው ማለት ነው። ሌላው መንስኤ ደግሞ ቫጂኒስመስ ነው። ቫጂኒስመስ እኔ ጋር ብዙ ሴቶች ይመጣሉና አንቺም ባለፈው የላኩልሽ ሜሴጅ እንደዛ ነውና አንዳንድ ጊዜ በጣም የተማሩ ሰዎች ሊሆኑ ይችላሉ፣ ሐኪሞች ሊሆኑ ይችላሉ፣ ቫጂኒስመስ ሊገጥማቸው ይችላል እና አንዳንድ ወንዶች አይረዱም። ብዙ ወንዶች ይረዳሉ አይረዱም። እና አንዳንድ ጊዜ ሴቶቹ ሕክምና የሚፈልጉት መቼ እንደሆነ ታውቂያለሽ? ወይ የፍቺ ጥያቄ ሲመጣ ወይ ደግሞ በዚህ ምክንያት ግንኙነት ባለማድረጋቸው ምክንያት ልጅ መውለድ ሲጠፋ ያኔ ሐኪም ጋር ይመጣሉ። ግን እስከዛ መቆየት አያስፈልግም። ከዛ በፊት በቀላሉ መታከም ሊችል እየቻለ እየባሰ እስኪሄድ ድረስ ይጠብቃሉ ማለት ነው። ያው ባለማወቅ ነው። ቫጂኒስመስ ደግሞ ምንድን መሰለሽ? ኖርማሊ የቫጃይና የታችኛው ወይም የውጭኛው ክፍል ልክ እንደ አፋችን ነው። አፋችንን ማድረግ እንደምንችለው በቁጥጥራችን ስር ያለ ነው። በተለያየ ምክንያት የመጀመሪያው ወይ ኢንተርኮርስ ሊሆን ይችላል፣ ግንኙነት ሲጀምሩ ወይ ያማቸዋል ወይ ደግሞ ይፈራሉ። የሚነገር ነገር አለ፣ ያገባሽ ሰሙ በጣም ያማል ትባባላላችሁ ሴቶች። በጣም ነው የሚያመው ምናምን ያልሆነ ማለት ነው። ትክክል አይደለም። በዚህ አጋጣሚ የለበትም። ሴክስ ፔንፉልም አይደለም፣ አያምም። ትክክለኛ ሴክስ አያምም። ሰው ቨርጂን ሆነችም አልሆነችም። ስለዚህ ያ አንጎላቸው ላይ ስለሚኖር ሲሞክር ትንሽ ኦልሬዲ ኤክስፔክቴሽን አለ፣ ትንሽ ህመም ነገር ይሰማታል። ከዛ በኋላ ሴክስ ፔኔትሬሽን ወይም ወደ ውስጥ ለመግባት ማለት ፔንፉል ነው ብሎ አእምሯችን ሬጂስተር ያደርጋል ማለት። በቀጣይ ሲሞክር ቁልፍ ነው፣ ይዘጋል። በጣም ነው የሚያማቸው፣ በጣም ከስሜት ይወጣሉ፣ እግራቸውን ይኮማትራሉ፣ ብልታቸው ይኮማተራል። ከዛ ምን ይሆናሉ? ፍርሃት፣ ቅድም እንዳነሳሁት ሲመሽ ይጨንቀኛል፣ ፍርሃት ይለኛል፣ በቃ አልጋው ራሱ ያስፈራኛል፣ በቃ የሚሉት ይመጣሉ ማለት ነው። ከዛ እሱ ደግሞ ምን ይመስለዋል? በቃ አንቺ ዝም ብለሽ ነው ተጨናንቀሽ ነው ይላል፣ ሳይረዳ እሱም ስለማያውቅ ማለት ነው። ስለዚህ ምን ይሆናል ማለት ሁለቱም አያውቁም። እሷ አልተረዳኝም ትላለች፣ እሱ ደግሞ ዝም ብለሽ ጭንቅላትሽ ላይ ነው ፈታ በይ ምናምን ይላታል። እሷ በራሷ እየሞከረች ዛሬ በቃ የመጨረሻ ዛሬ በቃ ብዬ
አንዳንዶቹ እንደውም ያለ ሐኪም ትዕዛዝ የሚያስተኛ እንቅልፍ ዳያዜፓም ምናምን ወስደው ወይም ደግሞ አልኮል ከመጠን በላይ ወስደው በቃ ዛሬ ይሉና ግን ስቲል ዘሴም ናቸው፣ ያስቸግራቸዋል። ምክንያቱም ይሄ ቢዮንድ ከሀሳባቸው ውጪ ስለሆነ ማለት ነው። እንደዚህ ሆኖ 7 ዓመት ድረስ የቆየ ሰው አውቃለሁ። 3 ዓመት 2 ዓመት በጣም ኮመን ነው፣ የተለመደ ነው። እንዲህ ሆኖ ደግሞ የሚፋታ ሰው ደግሞ ብዙ አለ በዚህ ምክንያት። እና ደግሞ ሕክምናም እንዳለው ጥቂት ሰው ነው የሚያውቀው። አሁን ሶሻል ሚዲያ ላይ ይሄንን ስለምንገልጽ ያውቃል እንጂ ብዙ ሰው አሁንም ማያውቅ ሰው ነፍ ሰው ነው ያለው። ሶሻል ሚዲያ ራሱ የሚጠቀመው ሰው ኢትዮጵያ ውስጥ ስንት ፐርሰንት ሆኖ ብለሽ ቼክ ማድረግ ነው እንግዲህ። ስለዚህ ይሄ መረጃ እንዲደርሰው ያው ለብዙ ሰው ሼር ብታረጉ በዚህ አጋጣሚ አሪፍ ነውና ብዙ ምክንያቶች አሉ የሴት ልጅ ፍላጎቷ የሚወርድበት 24 ሰዓት ሬዲ ማትሆንበት ብዙ ምክንያቶች አሉ ማለት ነው። ሬዲ ሁኚ መፈረጅ ነው የሚመስለው እኮ። ሌላው ደግሞ ፕሬሸር ነው፣ እንደውም ያብሳል። ኤግዛክትሊ ፕሬሸር ሲሆን ደግሞ ፕሬሸር እሷን እንደ ማስገደድ አይነት ወይም ደግሞ ሳይኮሎጂካል የጥፋተኝነት ስሜት እንዲሰማት ማድረግ አንቲሴክሹዋል የበለጠ ፍላጎቷን እንደቀና ይቀንሰዋል ማለት ነው። ይሄ አሁን በሴቶች እንትን አይሆንም ማለት ነው። በእርግጥ ሴት ልጅ ካልወደደችህም ሴክስ ፍላጎቷ ይቀንሳል። ይሄ ምንም ጥያቄ የለውም። አሁን ሾገር ኮት እንዳይመስለን፣ ግን ይሄ ሬር ነው። ባለትዳሮች ላይ እንደዚህ ከተከሰተ መነጋገር ነው የሚኖርባቸው። ምክንያቱም መጀመሪያ ተስማምተው ተፈቃቅተው ተፈላልገው የተጋቡ ናቸው ብለን ስለምናስብ ማለት ነው። እዛ ላይ ኦልሬዲ መጀመሪያ ፍላጎት የላትም የሚለውን እዚህ ጋር ያላካተት ነው። አሴሳይድ ኖት ባይዘ ባለትዳር ለሆኑ ሰዎች ስለሆነ አሴሳይድ ኖት ግን ባለትዳርም ሆነው አሬንጅድ ማሬጅ ኮመን ነው ባይዘው በተለያየ ምክንያት ይጋባሉ። እኔ አሁን ብዙ ጊዜ የሚገጥመኝ ዲያስፖራ ላይ ነው። በዚህ አጋጣሚ ዲያስፖራ ይዋህ ነው ባይዘው ማለት ምን እንደሚገጥመኝ እኔ እሱ ዲያስፖራ ነው ያው አሜሪካ ይወስደኛል ሀብታም ያደርገኛል ምናምን ብለው የ45 የ50 ዓመት ወንድ የ19 ዓመቷ ጋር ይጋባሉ እና ድሮ ቦይፍሬንድ ይኖራቸዋል። ከዚህ ጋር አታች ማድረግ ያቅታቸዋል። ኮኔክሽን አይኖርም። አታች ስለማያረጉ አሜሪካ እስኪወስዳቸው ደግሞ ድረስ የግድ እዚህ ጋር አብረው መሆን ስላለባቸው እና ስለሱ ምንም ስሜት የለኝም ምን ላርግ ብለውኝ የሚመጡ ሰዎች ሴቶችም አሉ። ላይክ አታች አላረጉም ምንም ከሱ ጋር እንትኑን ነው የሚፈልጉት እንጂ እሱን አይደለም ማለት ነው። ይሄም ሪል ነው ያለ ነው፣ ግን ስፔሲፊክ የተወሰኑ ሰዎች ላይ እንጂ አብዛኛው ሰውን የሚመለከት ነገር አይደለም ማለት ነው። በእርግጥም ይሄ ችግር መፍትሄ ሊኖረው ይችላል። መፍትሄዎቻቸውን እናንሳ እስቲ። ያ እንግዲህ መፍትሄዎቹን ካነሳን የመጀመሪያው ነገር ማወቅ ነው። ቅድም ያነሳናቸው ነገሮችን ማወቅ። የሴት ልጅ ፍላጎት ከመነቃቃት በኋላ ሊመጣ እንደሚችል፣ ሁልጊዜ እሷ እኔ ስለጠየቅኩ እሷ አትፈልገኝም ብሎ ማሰብ ትክክል እንዳልሆነ ማወቅ፣ ስፖንታኒየስ እና ሪስፖንሲቭ ዲዛየር እንዳለ ማወቅ። ከዛ ደግሞ ችግርም ካለ ደግሞ ይሄ ሴክስ ፍላጎቱ ሁልጊዜ የቀነሰ ከሆነ እሷ ከ6 ወር በላይ የቆየ ከሆነ ደግሞ ከችግር እንደሆነ ማሰብ፣ መታከም መመርመር እንዳለባት ሁል ጊዜ ሕክምና ሞደርን ሜዲሲን ምንድን ነው የሚያተኩረው? ዲያግኖስ ቢፎር ዩ ትሪት አይደል? ከማከም በፊት መመርመር ይቀድማል ነው። ይህ ችግሩን መንስኤ ለማወቅ ነው ምርመራ የሚደረገው። ስለዚህ ከ6 ወር በላይ የፍላጎት ማጣት በተከታታይ ጥረትም እያደረገ የእሷ ፍላጎት ዝቅ ያለ ከሆነ በቃ በሌላ ምክንያት ሊሆን ይችላል። ጥረት ማድረግ ስንል ምናልባት ከአንዳንዴ መፈረጅ ለምንድን ነው ቆይ ማትፈልጊው እኔ ምን ስለሆንኩ ነው አይነት ኮሚኒኬሽን ሳይሆን ከመረዳት ደግሞ ደጋግሞ ሴቶች በአንድ ጊዜ ኢቭን አንዳንድ ጊዜ አኩርፈን ራሱ ምን ሆነች ነው ምንም ልንል እንችላለን። ትንሽ ደጋግሞ መጠየቅን እንፈልጋለን። እንደዚህ ምን ደግሞ
ከረዳሻለው አይነት በሌላ መንገድ ለምሳሌ የሆነ ስራ በዝቶባት ከሆነ በማገዝ ከዛ ሌላ ኢሹ ማውራት የስራ ኢሹ ማውራት እንደዛ እያደረጉ ወደዛ መድረስ ይቻላል እንጂ ቆይ ለምንድን ነው እሺ ለምን ወይ እንትናት እሱማ ሌላ ችግር ነው። ችግሩን ማባባስ ነው የሚሆነው። መረዳት ነው ስንል በጣም ትክክል ነሽ። መረዳት ይኖርበታል። መጀመሪያ ፍላጎቷ ቀንሷል የሚለው ማወቅ ይኖርበታል። ሁለተኛ ግን ግንኙነት ካረግን 6 ወር በደህና ሰዓት ሻይ ቡና ጋብዞ መጀመሪያ ወደ ሙድ አስገብቷል። ለመናገርም እኮ ጥሩ ጸባይ ላይ መሆን አለብሽ። እንደ ቅድሙ አርጊመንት ነው የሚባል ይሄ ወደ ክርክር ወደ ጥል ሙድ የሚጋብዝ ንግግር ይሄ በጣም ካውንተር ኢንቱዊቲቭ ነው። በጣም በተቃራኒ ነው የሚሰራው። ችግሩን ያባብሰዋል ማለት ነው። ዲፌንስ ሙድ ውስጥ እንድገባ እሷም በቃ ነገሩን አውት ኦፍ ኮንትሮል እንዲሆን ነው። ስለዚህ የኛ ሀገር ሰዎችም ደግሞ አለ የባህል ተጽዕኖም አለብን። ለማውራት ራሱ ማገዶ ይፈጃል። ስለዚህ ይሄንን እንትን ብሎ መጀመሪያ መተማመን ያስፈልጋል። በቃ ይሄ እኔ ውስጤ እንደዚህ ከግንኙነት ካረግን 6 ወር አለፈ፣ ፍላጎቴ እኔ አለ፣ አንቺ ጋር ግን የቀነሰ መስሎኛል ብሎ መነጋገር በቀዝቃዛ ቶን ማለት ካልም ሆነን ማለት ነው። ከዛ በኋላ የእሷን ፐርስፔክቲቭ መስማት ለምንድን ነው የሚለው ትነግረዋለች እሷ። በምንም መልኩ ግን መጀመሪያ አሲው ማድረግ የሌለበት ነገሮች አሉ። ራሱ በቃ ስለማትወደኝ ነው ወይ ደግሞ ሌላ ወንድ ለምዳ ነው ወይ ደግሞ አለ አይደለ አንጎል ላይ ብዙ ወንድ ላይ የሚመጣው ነው ስለማይ ነው። እና እንደዛ ብሎ ከማሰብ በፊት መጀመሪያ የእሷን መስማት አሪፍ ነው ማለት ነው። ከሰሙ በኋላ መፍትሄ እንዳለው ማወቅ ያስፈልጋል። ሴቶቹም ደግሞ ካልተናገሩ በቃ እንዲሁ ይወቅ አይነት ስሜት ውስጥ የሚገቡ አሉ። በቃ ማወቅ አለበት። እንዴት ያውቃል? ካልተናገረች እንዴት ያውቃል? ስለዚህ በተቻለ መጠን ምንም እንኳን ይሄ የባህሉ ተጽዕኖ ቢኖርም ግን መሞከር እንደዚህ ሲሆን ያመኛል። ምናልባት ከዚህ በፊት ፌክ እያደረገች ከነበረ እና ይሄና ያው በትዳር እየቆየን በመጣን ጊዜ ይሄ እየተፈጠረ ነው። ስለዚህ አሁን እንደ ድሮ መጨረስ ላይ አልደርስም አይነት ነገሮችን ከሷም መናገር አለባት። ጥናቶችም ላይ የተሻለ በተቃራኒው ኦልሞስት 40% አካባቢ ሴቶች ፌክ ኦርጋዝም ያደርጋሉ። ወይም ደግሞ ምንም ሳይደሰቱ ምንም ደስተኛ ሳይሆኑ ግን በቃ በደንብ ደስተኛ እንደሆኑ አስመስለው ይጫወታሉ ማለት ነው። አሁን ይሄ አደጋ ነው ለረጅም ጊዜ ሲቀጥል። ለምን የሰጎን ፍልስፍና ይሉታል ፈረንጆች፣ የኦስትሪች ፊሎሶፊ። ኦስትሪች ወይም ሰጎን እንዳትታይ ከፈለግ ጭንቅላቷን ነው የምትደብቅ። ከሰጎን ትልቁ ፓርት ግን ጭንቅላቷ አይደለም ሰውነቷ ነው አይደል? እሷ ግን ጭንቅላቷን ስለደበቀች ሌላው የሚታይ አይመስላትም። እና እንደዚህ አይነት ፍልስፍና አይሰራም። ለምሳሌ ሴቷም ደስተኛ ሳትሆን ይሄንን ብታስኬደው የሆነ ሰዓት ላይ 2 ችግር ይፈጠራል። 1 ይነቃባታል፣ 2 ደግሞ ይሰለቻታል። እሷም ብሬክ ዳውን ያደርጋል ማለት ነው። ዘላቂ ነገር አይሆንም። ተነጋግሮ መፍታቱ የተሻለ ነገር ይሆናል ማለት ነው። ይሄ ነው የመጀመሪያው እውቀት ነው። ማወቅ ያስፈልጋል። ሕክምና እንዳለው ማወቅ፣ መነጋገር፣ ኮሚኒኬሽን ይኖራል ማለት ነው። ሪሊ ችግሩ በምን ምክንያት የመጣ ነው የሚለውን እሱ ማሰስ ያደርጋል። በተጨማሪ ደግሞ ለሌላም መነሻ ይሆናል ማለት ነው። ከዛ በኋላ ሐኪም ጋር ቀርበው መመርመር ይኖርባቸዋል። ከ6 ወር በላይ የቆየ ምንም አይነት የፍላጎትም የህመምም ሊሆን ይችላል፣ ያለመጨረስም ሊሆን ይችላል ሴቶቹ ላይ የሚከሰተው። ስለዚህ እንደዚህ በሚሆንበት ጊዜ ቀርበው ይመረመራሉ። ቅድም እንዳነሳ ነው የታይሮይድ ሊሆን ይችላል፣ የሆርሞን ሊሆን ይችላል፣ የህመም ሊሆን ይችላል፣ የቫይታሚኖች እጥረት ሊሆን ይችላል፣ ጭንቀት ሊሆን ይችላል። ስለዚህ ይሄን ማኔጅ ለማድረግ ያስፈልጋል። የመጀመሪያው ቀላሉ ነገር የጤና ሁኔታ ማወቅ። የጤና ሁኔታ ታውቆም ጤነኛ ልትሆን ትችላለች። ሁሉም ነገር ታይቶ ኖርማል ነሽ ልትባል ትችላለች። እንደዚህ በሚሆንበት ጊዜ ደግሞ የመጀመሪያው ስቴፕ ማንጊዜም ሄልዚ ላይፍ ስታይል፣ ጤናማ አኗኗር ዘዴ ማለት ነው። ስለዚህ
ምንም አይነት የጭንቀት ካለ ጭንቀት የምትቀንስበትን እረፍት ማድረግ ሊሆን ይችላል። በቂ እንቅልፍ መተኛት ሊሆን ይችላል። እንቅልፍ አታ ሊሆን ይችላል። እንደገና ደግሞ ወይ የሱ ቤተሰብ ወይ የሷ ቤተሰብ ትዳራቸው ላይ በመሃል ገብቶ የበጠበጠ ሊሆን ይችላል። ያን መፍታት ያስፈልጋል። ይሄ አጠቃላይ እንቅስቃሴ ማድረግ ለሴት ለወንድ ብቻ አይደለም። ወክም ቢሆን እንቅስቃሴ ማድረግ ከመጠን በላይ በእርግዝና ሊሆን ይችላል፣ በማጥባት ጊዜ ሊሆን ይችላል። ከመጠን በላይ ከወፈረች እንድትቀንስ በአመጋገብ በስፖርት ያስፈልጋል። ኢንፌክሽኖች ካሏት መታከም ይኖርባታል። እነዚህን ነገሮች የመጀመሪያ እንላቸዋለን ማለት ነው። ከዛ በኋላ ሁለት አይነት የሴቶች ፍላጎት መውረድ አሉ፣ ወይም ፍላጎትም እርካታም ያለመኖር ማለት ነው። አንደኛው ፕራይሜሪ ከጅምሩ ጀምሮ በግንኙነት አንድም ቀን ደስታ እርካታ ምንድን ነው ይሉሻል። አንድም ቀን ደስተኛ ሆኜ አላቅም፣ ግንኙነት ማድረገው ለጓደኛ ወይ ለባሌ ስል ነው የሚሉ አሉ። እነዚህም ፕራይሜሪ ሃይፖአክቲቭ ሴክሹዋል ዲዛየር ዲስኦርደር እንላቸዋለን ማለት። ሌሎቹ ደግሞ እስከዚያ ዓመት ድረስ በጣም አሪፍ ነበር፣ ከዛን ጊዜ ጀምሮ ግን ፍላጎቴም እርካታዬም ጠፍቷል የሚሉ አሉ። እነዚህ ሁለት አይነት ናቸው ማለት ነው። እንደዚህ በሚሆንበት ጊዜ ይሄ ሃይፖአክቲቭ ዲዛየር ዲስኦርደሩ ክሊኒካሊ ዲያግኖስድ ሆኖ በሐኪም እንደዚህ ከታወቀ በኋላ የተለያዩ መድኃኒቶች አሉ ማለት ነው። ይሄንን ቀለል ያሉ ነገሮችን ካለፉ በኋላ በእነሱ ካልተስተካከለ ቀጣይ ወደ መድኃኒት ነው የሚኬደው ማለት ነው። ለምሳሌ እድሜዋ ከ40 በላይ ሆኖ ፍላጎቴ የቀነሰው ከዚህ ጊዜ ጀምሮ ነው ብትል ከሜኖፖዝ እና ተያያዥ ነገሮች ከሆርሞን መውረድ ጋር ይያያዛል። እንደዛ ሲሆን ኤስትሮጂን ክሬም ሊሰጣት ይችላል። ቴስቴስትሮን ደግሞ በትንሽ መጠን ሊሰጣት ይችላል። ይሄ ፍላጎቷንም እርካታዋንም ሊጨምር ስለሚችል ማለት ነው። እንደገና ያንግ ከሆኑ እና ምንም ደግሞ ግንኙነት ላይ ደስተኛ ሆኜ አላውቅም ወይም ደግሞ እስከዚህ ድረስ ደስተኛ ነበርኩ ከዛ በኋላ ጠፋ ካሉ በመርፌም በሚዋጥም የተዘጋጁ የሴቶች የስንፈተ ወሲብ መድኃኒቶች አሉ። አንደኛው ፍሊባንሴሪን ይባላል። የሚዋጥ ነው፣ በየቀኑ ማታ ማታ ይዋጣል። አንደኛው ደግሞ መርፌ ነው። መርፌ የዛን ቀን ግንኙነት ባሰበች ቀን ትወጋዋለች። ስሜቷንም ሁሉ ነገሯን ጥሩ ያሻሽላል ማለት ነው። እነዚህ መድኃኒቶች ለጊዜው ኢትዮጵያ ውስጥ አይኖሩም፣ ያው እንደሚጠበቀው ገና ስለዚህ ማውራት ራሱ የጀመርነው ቅርብ ጊዜ ነውና ውጭ ሀገር ግን አሉ። ፕሪስክሪፕሽን በሐኪም የሚታዘዙ መድኃኒቶች ናቸው አሉ። ግን ብዙ አብዛኛው ሴት ግን ከዛ በፊት በሚሻለው ችግር ነው የሚሰቃየው። ስለዚህ መነጋገር፣ ጤና ምርመራ ማድረግ፣ ቀላል የህይወት የአኗኗር ዘይቤዎችን ማድረግ፣ ከዛ ደግሞ ሕክምና ማድረግ ያስፈልጋል ማለት ነው። በትክክል እነዚህ ያነሳናቸው ወሳኝ ነጥቦች ናቸው። መሻሻል ይህንን መሻሻል የሚያዩ በትክክለኛም ደግሞ ከምናያቸው ታካሚዎች ኢቨን አርግዘው ሁሉ እንደዚህ ሴክስ ማድረግ አልቻልኩም ነበር አሁን ግን አርግዤ የመጣው የሚሉ አሉ አይደለ? ስለዚህ ይህንን ስናነሳ ፕራክቲካል የሆነ ያየነው ለውጥ እኔ አንዳንዴ እንዳውም ቀለል እንዲላቸው ብዬ እርስ በርስ አስፈቅጃቸው እንዲገናኙ አረጋለሁ። ላይክ በተለይ ቫጂኒስመስ ይሄ ተኮማትሮ ግንኙነት ማድረግ የሚያደርጉ ሰዎች ወንድየውም ይጨንቀዋል፣ ሴቷም ትጨነቃለች። በጣም ነው የሚጨነቁት እና ማለፍ ይቻላል ብለሽ አንዳንዴ ማስረዳትም ላይበቃቸው ይችላል። እስቲ ያለፉ ሰዎችን አግኝ ብለሽ ስታገናኛቸው በቃ ብዙዎቿን በውስጥ ቴክስት ያደርጉልኛል። አሁን አርግዣለሁ፣ አሁን አንቺ ማይተሻል ቴክስቱን ምናምን ይሻላቸዋል ብዙዎቹ። በጣም በሚገርም ሁኔታ አንዳንዶቹ በጣም ቀላል ለውጦችን በማድረግ ነው የሚፈታ ነገር ይዘው እንትን የሚሉት የሚሰቃዩት። የሚያስቸግሩ ኬዞችም አልፎ አልፎ አይጠፉም፣ ግን እነሱም አድቫንስድ ሕክምና አላቸው። ትክክል እንዳልነው እንግዲህ ይህንን ለዚህ ኮሚኒቲ ምናልባት ክሬት እናደርጋለን። በዚህ ጉዳይ ላይ ላለፉና ለተሻላቸው በጣም ሰፖርት ያደርጋል። አንድ ሰው ያለፈችበትን ችግር ሌላ ሰው ያለበት ሁኔታ ሲኖር ኦኬ ይቻላል ከማለፍ ይቻላል የሚለውን ያንን ውጭ ሀገር እኮ ብዙ ነገር ላይ ኮሚኒቲዎች አሉ። ኢቭን ኦንላይን ኮሚኒቲም አለ። ጤና ሰብ ለምሳሌ ግሩፕ አለው፣ ቴሌግራም ነው ግን እዛ ላይ የተለያዩ ሴቶች በብዛት ደግሞ አረብ ሀገር ያሉ ሴቶች ችግሮቻቸውን ሼር ያደርጋሉ። እኛም ደግሞ ሜንሊ የሴክሹዋል ጤና ላይ ስለምንሰራ
ያንን ኮሚኒቲ ደግሞ ጆይን እንድታደርጉ እናደርጋለን። በጣም ጥሩ የሆነ ኢንፎርሜሽን እንደሰጠን ተስፋ አደርጋለሁኝ። እናንተ በዚህ ቪዲዮ ተጠቃሚ ከሆናችሁ ለሌሎችም እንዲደርስ ሼር እንድታደርጉ ጋብዛለሁ። መልካም ቆይታ ነበረን። መልካም ጊዜ